በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምስከሳ ደረሳችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እስኪ ዛሬ ስለ ትዳር አንዳንድ ነገሮችን እንማር። እንዴት ነው ትዳር ማለት ምን ማለት ነው? እንዴት አድርገንስ ማግባት እንችላለን? ትዳር ሚስጥሩስ ምንድነው? እያል ስለ ትዳር በሰፊውና በቻልነው አቅም እንድንነጋገር ፈልጌ ነውና እንግዲህ ወደ ትዳር ስንገባ እንግዲህ በጣም ተገቢ ሆኑና በጣም ልናውቃቸው የሚገባ ነገሮች አሉ። እነዛን እንነጋገራለንና ትዳር ውስጥ ሁለት ሰዎች ናቸው ያሉት፣ ሁለት ሰዎች እና የነዚህ ሁለት ሰዎች ጥምረትም ነው ትዳር ተብሎ የሚጠራውና የነዛ ሁለት ሰዎች ግን ጥምረታቸው አካሄዳቸው ሁሉ ነገር አኳኋናቸው ሁሉ ምንድነው ማለት ነው? መሰረት ነው። በቃ ይሄ ቤተክርስቲያን የምንለው ነገር ነው ማለት ነው። ይሄ ዝም ብሎ የሁለት ሰው ጥምረት ብቻ አይደለም። ምንድነው? ቤተክርስቲያን ተብሎ ሊጠራ የሚችል ነገር ነው። ስለዚህ እንደ ቀላል ነገር የማይታይ ነው ማለት ነው። እና እስኪ ስለ ጋብቻ አንዳንድ ነገሮችን እንነጋገራለን። እንግዲህ በክርስቲያናዊ ጋብቻ ወይንም የጋብቻ ዝግጅትና መንፈሳዊ መሰረቱ ብለን የመጀመሪያውን ርዕስ ሰተን እንይ ማለት ነው። የክርስቲያን ጋብቻ በሁለት ሰዎች መካከል የሚደረግ ማህበራዊ ውል ሳይሆን ምን አለን? በክርስቲያን ወይንም በክርስትና ጋብቻ በሁለት ሰዎች የሚደረግ ምንድነው? ማህበራዊ ውል አይደለም። ወይንም ይሄ ውል ተዋውለ ከዛ ለዛ ውል ብቻ ብለህ የምትኖረው ኑሮ አይደለም ማለት ነው። ስለዚህ ምን አለ? ሳይሆን እግዚአብሔር አምላክ በገነት የቆረቆረው በቃሉም የቀደሰው ታላቅ ምስጢር ወይንም ምስጢረ ተክሊል ነው። ሰማችሁኝ አይደል? ምን አለ? ይሄ ጋብቻ የምንለው ምን አለ ማለት ነው? እግዚአብሔር በገነት የቆረቆረው በቃሉም የቀደሰው በቃሉ ምን ያለው የቀደሰው ምንድነው ማለት ነው? ምስጢር ነው። ምን አለው እንደው ምስጢረ ተክሊል ተብሎ በቤተክርስቲያናችን ሰባቱ ምስጢራት ውስጥ አንዱ ሆኗል ማለት ነው። ይሄ መሰረት ነው ማለት ነው በቃ ለቤተክርስቲያናችን። እና ይሄ ነው። ይሄንን ቅዱስ ጉዞ ለመጀመር ምን አለ ማለት ነው? የሚያነሳ ክርስቲያን ሊያውቃቸውና ሊተገብራቸው የሚገቡ ምንድኖች አሉ ማለት ነው? ዋና መሰረቶች አሉ። ስለዚህ አንድ ሰው ዝም ብሎ የሚገባበት ነገር አይደለም ወደ ትዳር ማለት ነው። ስለዚህ ምንድነው? እግዚአብሔር በገነት የቆረቆረው ነው። እኔ እንዴት አድርጌ ነው መጀመሪያ ያለብኝ? እኔ እንዴት አድርጌ ነው ወደ ትዳር መግባት ያለብኝ ብሎ ማሰብ አለበት ማለት ነው። ቁጭ ብሎ ማስተንተን አለበት ማለት ነው። ምክንያቱም ሊያስተነትነው የሚገባ ነገሮች አሉና ማለት ነው። እሺ አንደኛ የትዳር መለኮታዊ አመጣጥና ዓላማ አስባችሁታል? የትዳር መለኮታዊ አመጣጡና ዓላማው ምንድነው ብለን ስናይ እንግዲህ ትዳር መለኮታዊ አመጣጥ አለው ማለት ነው። መጀመሪያ የምናየው ምንድነው? ትዳር ምን አለው? መለኮታዊ አመጣጥ አለው። እሺ ትዳር የሰው ልጅ የፈጠረው ስርዓት ሳይሆን ማን የፈጠረው ነው? የእግዚአብሔር ስጦታ ነው። የሰው ልጅ የፈጠረው ነገር አይደለም። ይሄንን ትዳርን እግዚአብሔር ምን አለ መሰላችሁ? በዘፍጥረት ላይ አሁን ወደታችን እንሄዳለን እናየዋለን። እሺ እንደውም እናየዋለን። እሺ ችግር የለውም። ስለዚህ ትዳር እግዚአብሔር ምንድነው ማለት ነው? እግዚአብሔር የሰጠው ስጦታ አይደለም። አንቺ የምታመጡት ስጦታ አይደለም ማለት ነው። ስለዚህ ምን ማለት አለብህ ማለት ነው? ያን ስጦታ መቀበል አለብህ ማለት ነው። እንደ ስጦታ ማመን አለብህ ማለት ነው። እግዚአብሔር የሰጠው ስጦታ ነው። እንደ ስጦታ የሰጠው ስጦታ ነው። ማን? እግዚአብሔር። ስለዚህ ሰው የሰራው ስርዓት አይደለም፣ እግዚአብሔር ነው የሰራው። እሺ አምላክ ሰውን በምስሉና በምሳሌው ሲፈጥረው ብቻውን ይኖር ዘንድ አልወደደም። ማን? እግዚአብሔር። ዘፍጥረት ላይ ፍጥረቱን ሁሉ ሲፈጥር ሰው ብቻውን በአምሳሉና በምሳሌው የፈጠረው ሰው ብቻውን እንዲኖር ምን አላለም ማለት ነው? አልፈለገም። ማን? እግዚአብሔር ምን አላለም ማለት አልፈለገም። እሺ አንድ መጽሐፍ ቅዱስ ጥቅስ እንጠቀስ እስኪ። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ምን ያለ መሰላችሁ? ቅዱስ ቃሉ እንዲህ ይላል፣ ሰው ብቻውን
ይህ ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ይላል። ምን አለ እግዚአብሔር? ሰው ብቻው ሊሆን አይገባውም፣ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ። ስለዚህ የሚመቸው ረዳት እንዲፈጠርለት ምን ሆነ ማለት ነው? ትዳር ተፈጠረለት። በቃ እግዚአብሔር በቃሉ የመሰረተው ነው የሚባለው ይሄ ነው ማለት ነው። እሺ የአባቶች ትምህርት ምንድነው? እዚህ ጋር የአባቶች ትምህርት ምን ይላል ስንል ታላቁ የቤተ ክርስቲያናችን መምህር ቅዱስ ዮሐንስ አፈወርቅ ስለ ጋብቻ ሲያስተምር ምን ይላል መሰላችሁ? ጋብቻ የተሰጠ ለሁሉ ዓላማዎች ነው። ጋብቻ የተሰጠን ለሁለት ዓላማዎች ነው። ለምንና ለምን? ለሁለት ዓላማዎች ነው አለ። ከዛስ በኋላ እርሱም ራሳችንን በቅድስና ለመጠበቅ ከዛስ በኋላ ከዝሙት ለመራቅ እና ልጆችን በልጆች አማካኝነት ሰብአዊ ዘርን ለመተካት ነው። ሰማችሁ አይደል? አንዴ ልድገምላችሁ። ጋብቻ የተሰጠን ለሁለት ዓላማዎች ነው። በቃ ጋብቻ የተሰጠን ማለት ነው። እኛ ጋብቻን ስናገባ ወይንም ስንጋባ ሁለት ዓላማዎች አሉ። ሁለት ዓላማዎች አሉ። ምንና ምን ብለን ስናይ እርሱም ራሳችንን በቅድስና ለመጠበቅ። አንድ ሰው ቅዱስ ለመሆን ጋብቻ ያስፈልጓል። ጋብቻን አግብቶ ቅዱስ መሆን ይችላል ማለት ነው። እሺ ሁለተኛው ምንድነው ስንል ደግሞ ይሄ ደግሞ ጋብቻ በቅድስና ለመኖር ማለት ከዝሙት ለመራቅ እንደማለት ነው። ሁለተኛው ደግሞ ልጆች በልጆች አማካኝነት ሰብአዊ ዘርን ለመተካት በቃ አንዳንድ ጊዜ ሰዎች ልጅ አይወልዱም። ለምንድነው ሲባል ማለት ነው ራስ ወዳድ ይሆናሉ። በቃ እኔ ብቻ ልብላው፣ እኔ ብቻ ይዝችን ዓለም ጣዕም በቃ ልቅመሳት ልኑራት የሚሉ ሰዎች አሉና እንደዚህ አይነት በቃ የራስ ፍላጎት ራስ ወዳድነትን መተው አለብን። የጋብቻ ዓላማዎች አሉ። አባታችን ዮሐንስ አፈወርቅ ምን አለ መሰላችሁ? በልጆች አማካኝነት ሰብአዊ ዘር ለመተካት ነው። ይሄ ዓላማችሁ ነው። የጋብቻ የትዳር ምንድነው? ዓላማችሁ ነው። ስለዚህ ምን እያለ ነው ማለት ነው? አግብታችሁ ደግሞ ራሳችሁ ብቻ ኑሩ አይደለም፣ ልጅ ውለዱ እያለ ነው ማለት ነው። ማን? የቤተ ክርስቲያናችን አፈወርቅ የተባለ አባታችን ማለት ነው። እሺ ነገር ግን አሁን ካለው ነባራዊ ሁኔታ አንፃር ዋናው መሰረታዊ የጋብቻ ዓላማ ቅድስናን ጠብቆ መኖር ነው እና ይሄ ነው በቃ ዋናው የቅዱስ ዮሐንስ አፈወርቅ ምንድን ማለት ነው መልእክት ስለ ትዳር። ሁለተኛው ደግሞ በትዳር መጸለይና የእግዚአብሔርን ፍቃድ መፈለግ አለብን። በትጋት ስለ ትዳር መጸለይ አለብን። ስለ ትዳር ማለት አለብን ማለት ነው መጸለይ። አሁንም መጸለይ ከዛስ የእግዚአብሔርን ፍቃድ እስከሚመጣ በቃ እግዚአብሔር ፈቅዶ ነው ማግባት ያለባችሁ። እግዚአብሔር ፈቅዶ ነው መጋባት ያለባችሁ። እግዚአብሔር ፈቅዶ ነው ማግባት ያለብህ አንተ። እግዚአብሔር ፈቅዶ ነው አንቺ ማግባት ያለብሽ። ስለዚህ የእግዚአብሔርን ፍቃድ መፈለግ የሚለው ሁለተኛው ምንድነው ርዕስ ነውና እሺ የጋብቻ ጥያቄ ከመቅረቡና ውሳኔ ከመወሰኑ በፊት ምን አለን? የጋብቻ ጥያቄ ከመቅረቡና ውሳኔ ከመወሰኑ በፊት የመጀመሪያው ተግባር ወደ ፈጣሪ ማልቀስና መጾም መጸለይ የእግዚአብሔርን ፍቃድ መጠየቅ ነው። ስለዚህ ምን ያስፈልጋል ማለት ነው? ይሄ ሽማግሌ ላክ በቃ አንድ ሰው አንድ ሴትን ወደዳት፣ ከዛ በኋላ ሽማግሌ ላከ፣ ከዛ በኋላ ፍቃድ ምን አይደል? እግዚአብሔር የሚባል ነገር አለ ደግሞ ከመሃል። ስለዚህ ምን ማለት አለበት ማለት ነው? ሰውዬ መጾም መጸለይ አለበት ማለት ነው። መጾም መጸለይ ይሄ ምንድነው? የእግዚአብሔርን ፍቃድ መጠየቅ። ለምሳሌ አሁን የሴቷን አባት ሄደህ 3 ሽማግሌዎችን ልከህ ምናምን እንደሚጠየቀው ሁሉ እግዚአብሔርን በጾም በጸሎት በዚህ ሁላ እግዚአብሔር ደግሞ ማለት አለበት ማለት መጠየቅ የእግዚአብሔርን ፍቃድ መጠየቅ ያስፈልጋል ማለት ነው። እሺ ሌላው ደግሞ ሰዋዊ እይታና ውጫዊ ደም ግባት ወይንም ደም ግባቱ ምን ሊለን አይገባም ማለት ነው። ሊያታልለን ሊያታልለን ስለሚችሉ ማለት አለብን ማለት ነው። ልብን የሚያይ አምላክ ትክክለኛውን አጋር እንዲሰጠን መለመን ይገባል ማለት ነው። አንዳንድ ጊዜ ከላይ አይተናት ከላይ አይተሹ ልትወጁ ትችላለሽ። እግዚአብሔር ግን ልቡን ያይልሻል። ለዚህ ደግሞ ማለት ምን በያለ ቅዱስ ዮሐንስ አፈወርቅ ጾሚ፣ ጸልይ፣ አስቀድሺ በቃ የእግዚአብሔርን ፍቃድ ጠይቂ።
የእግዚአብሔርን ፍቃድ ጠይቅ አለ። ስለዚህ መጾም መጸለይ የእግዚአብሔርን ፍቃድ መጠየቅ ያስፈልጋል ማለት ነው። ለምን ሲባል አንተ የምታየው ውጫዊውን ነው፣ አንቺም የምታየው ውጫዊውን ነው። ልቡን እንዲያይልህ ልቧን እንዲያይልህ ልቡን እንዲያይልሽ ማለት አለብህ ማለት ነው መጸለይ። ስለዚህ እግዚአብሔር ልቡ ላንተ ላንቺ ሩሩህ የሆነውን የሚያስፈልገውን ግጣም የሆነውን ወንድ ይሰጣል ወይንም ይሰጥሻል ማለት ነው። ስለዚህ እንደዚህ አይነት ፍቃድም መጠየቅ ያስፈልጋል። የእግዚአብሔር ፍቃድ መጠየቅ ያስፈልጋል ማለት ነው። እሺ እንግዲህ ምሳሌ 5 ከ5 እስከ 6 ምን ይላል መሰላችሁ? ቅዱስ ቃሉ እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን። በፍጹም ልብህ ለእግዚአብሔር ምን በል? በእግዚአብሔር ታመን። ከዛስ በኋላ በራስህም ማስተዋልን አትደገፍ። በራስህ ማስተዋል አትደገፍ። ከዛስ በኋላ በመንገድህም ሁሉ እርሱን እወቅ። ምን የሚለው? እርሱም አካሄድህን ያቀናልሃል። ማንን እወቅ? በመንገድ ሁሉ። በመንገድሽ ሁሉ ማንን እወቂ? እግዚአብሔርን። እግዚአብሔርን ከፊት አስቀድም፣ ከፊትም አስቀድሚ። ስለዚህ በመንገድሽ ሁሉ ስታስቀድሚ የእግዚአብሔር ምንድነው? በፍጹም ልብሽ ስታምኚ ምን ይላል ማለት ነው? እርሱም አካሄድሽን ሁሉ ምን ይልልሻል ማለት ነው? ምን ይልልሃል ማለት ነው? ያቀናልሃል። ስለዚህ አካሄዳችን ሁሉ እንዲቀና እግዚአብሔርን በፍጹም ልባችን ማመን አለብን። እግዚአብሔርን በመንገድም በሁሉም ነገር እወቀው። በቃ በሁሉም ነገር በመንገድም ሁሉ እርሱን እወቅ፣ በመንገድህም ሁሉ ማለት ነው። እና እግዚአብሔርን ማወቅ፣ እግዚአብሔርን ከፊት ማስቀደም ያስፈልጋል። አንዳንድ ጊዜ የሆነ ችግር ሲገጥመን ብቻ አይደለም እግዚአብሔርን ማስታወስ አለብን፣ ደስታችንም ሊመጣ ሲል እግዚአብሔርን ማስታወስ አለብን። በትዳራችን ላይ እግዚአብሔርን ጣልቃ ማስገባት አለብን ማለት ነው። እሺ አባቶች ደግሞ ምን ይላሉ ስንል ደግሞ በዚህ ላይ ደግሞ የአባቶች ትምህርት ምንድነው ስንል ቅዱስ ቂርቆስ ዘቂሳርያ እንደሚያስተምረው ምን ይላል መሰላችሁ? የትዳር አጋር የሚመርጡበት ጊዜ ምድራዊ ሀብትን ወይም ጊዜያዊ ሀብትን ሳይሆን የነፍስን ጤናማነትና የእግዚአብሔር መፍራት ያስቀድሙ። ከዛስ በጸሎት የተገኘ የትዳር አጋር በትዕግስትና በበረከት የተሞላች ትሆናለች። ተመልከቱ እንግዲህ አባቶቻችን ምን ያክል እንዳልተረዳናቸውና ልንረዳቸው እንደሚገባ። ምን አለ ቅዱስ ቂርቆስ ዘቂሳርያ? የትዳር አጋር የሚመርጡበትን ጊዜያዊ ምድራዊ ሀብት ወይም ጊዜያዊ ሀብትን ሳይሆን ጊዜያዊ ሀብት የሚታየውን ህንጻ፣ ብር፣ ወርቅ ምናምን አይደለም ማየት ያለብሽ። ስለዚህ የነፍስን ጤናማነትና እግዚአብሔርን መፍራት ያስቀድሙ። ነፍሷ ጤናማ ነው ወይ? ነፍሱ ጤናማ ነው ወይ ብለሽ ምን ማለት አለብሽ ማለት ማየት። ይሄም ደምግባቷ ስላማረ ብቻ አይደለም ማግባት ያለብህ ማየት ያለብህ ማለት ነው። ይሄ ብር ስላለው ሀብት ስላለው ምናምን ብቻ አይደለም። ነፍሱ ጤናማ ነው ወይ? እግዚአብሔር ጋር ያለው እግዚአብሔርን ይፈራል ወይ? እግዚአብሔርን ያስቀድማል ወይ? እግዚአብሔር በችግር ጊዜ ያስቀድማል ወይ? በሁሉም ጊዜ ማለት ነው። ስንጣላ እግዚአብሔርን አስቀድሞ እንታረቃለን ወይ? ይሄ ሁሉ በቃ እግዚአብሔርን ማስቀደም ማለት በጣም በብዙ በሰፊው ይታያልና እንደዛ ብሎ በጾምና በጸሎት የተገኘ የትዳር አጋር በትዕግስትና በበረከት የተሞላች ናት። የተሞላች ትሆናለች። ያሰባችሁት ነው። ስለዚህ በጾም የተገኘች ትዳር ምን ትላለች ማለት ነው? በቃ በበረከት የተሞላች ናት። በደስታ በፍቅር በቃ እየተጓጓ የሚኖርበት ነው። የእግዚአብሔር ፍቅር አለበት መሀል ላይ። እግዚአብሔር እየኖርበት ነው መሀል ላይ። እንደዚህ አይነት ትዳር ሁላችንም ይስጠን። ለዚህ ትዳር ደግሞ ምን ተባለ ደግሞ? ጹሙ፣ ጸልዩ፣ እግዚአብሔር ፍቃድን አስቀድሙ፣ በራሳችሁ ማስተዋል አትደገፉ፣ በፍጹም ልባችሁ እግዚአብሔር እመኑ ተባለ። ምሳሌ 3:5-6 ማለት ነው። እና እርሱም ደግሞ አካሄዳችን ደግሞ እንዲያቀናልን የእግዚአብሔር ምን ይሆንልን? ፈቃድ ይሆንልን። እና እንዲህ ያለ ትዳር ሁላችንም እንዲሰጠን እኔ ምኞቴ ነው። እሺ ሌላው ደግሞ ሶስተኛው ደግሞ እውነተኛና መስዋዕትነትን የተሞላበት ፍቅር። አስባችሁታል?
እውነተኛና መስዋዕትነት የተሞላበት ፍቅር። እሺ ምን እንደሆነ እኔ የክርስትና ጋብቻ መቆሚያው መጋቢያው ፍቅር ነው ወይንም መቆሚያውና መጋቢያው ፍቅር ነው። ይህ ፍቅር ደግሞ ስሜታዊ ብቻ ሳይሆን ክርስቶስ ለቤተ ክርስቲያን እንዳሳያት አይነት ራስን አሳልፎ የመስጠት መስዋዕትነት ፍቅር መሆን አለበት። እያሰባችሁት ክርስቶስ ቅድም ያልኳችሁ ማለት ነው። ይሄ ሁለት ሰዎች በትዳር ውስጥ ሲኖሩ የሁለት ሰው ትዳር ብቻ አይደለም፣ ይሄ ቤተክርስቲያን ይባላል። ለዚህ ደግሞ ምን አለን? እግዚአብሔርን ከፊታችሁ አስቀድሞ ጸልዩአልና ከዛስ በኋላ ምን አለ ደግሞ እዚህ ጋር ደግሞ የክርስትና ጋብቻ መቆሚያው ወይንም መጋቢያው ፍቅር ነው አለ። ፍቅር ነው። ከዛስ በኋላ ይህ ፍቅር አለና ደግሞ ስሜታዊ ብቻ ሳይሆን ክርስቶስ ለቤተ ክርስቲያን እንዳሳዩ አይነት ራስን አሳልፎ የመስጠት የመስዋዕትነት ፍቅር ነው ወይንም መሆን አለበት፣ ፍቅር መሆን አለበት። ስለዚህ አንተ ወንድሜ፣ አንቺ እህቴ አንድ ወንድምሽን አንድ እህትን ስታገባ በሃይማኖት ማለት ነው እህት ስል እና ያምን ማለት መሰለህ ራስህን አሳልፌ እሰጣታለሁ እያልክ ነው ማለት ነው። ለምን ስንል አንተ በክርስቶስ አምሳል ትመሰላለህ፣ እሷ ደግሞ በቤተ ክርስቲያን። ክርስቶስ ለቤተ ክርስቲያን ራሱን አሳልፎ ነው የሰጠውና ማለት ነው። ራሱን አሳልፎ ነው የሰጠውና ስለዚህ ዝም ብለህ ዘው ብለህ የምትገባበት ነገር አይደለም። ራሴን ለእሷ አሳልፌ እሰጣለሁ፣ እሷ ቤተ ክርስቲያን ናት፣ እኔ ደግሞ በክርስቶስ እመሰላለሁ ብለህ አምነህ መግባት አለብህ ማለት ነው። ለዚህ ደግሞ እግዚአብሔርን ማስቀደም፣ በራስህ ዓላማ፣ በራስህ አስተሳሰብ፣ በራስህ አኗኗር፣ በራስህ ሀብት መደገፍ የለብህም። በእግዚአብሔር ላይ ተስፋህን ማድረግ፣ በእግዚአብሔር ላይ ተስፋሽን ማድረግ። ይሄ ለምንድነው የሚያገለግለው? መሰረት እንዲሆን፣ በቃ የቤተ ክርስቲያን መሰረት ስለሆነ ይሄ። እሺ ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 25 ላይ ደግሞ ምን ይላል ብለን ቅዱስ ቃሉ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሕይወቱንም ስለ እርስዋ አሳልፎ እንደሰጠ ሚስቶቻችሁንም ውደዱ። አስባችሁታ? ኤፌሶን ምዕራፍ 5 ቁጥር 25 ላይ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት እስከ ሞት ድረስ ነው የወደዳት። አንተም ሚስትህን ትዳርህን እስከምን ድረስ ውደድ ማለት እስከ ሞት ድረስ ውደድ። ከዛስ በኋላ እንደወደዳት ሕይወቱንም ስለ እርሷ አሳልፎ እንደሰጠ ሕይወትህንም አሳልፈ መስጠት አለብህ፣ መስጠት ይገባሃል። ለማን? ለትዳርህ፣ ለሚስትህ። ሚስት በማን ትመስላለችን? በቤተ ክርስቲያን። ስለዚህ ማለት አለብህ ማለት ነው ራስን አሳልፎ እስከ መስጠት ይደርሳል። ስለዚህ ሚስቶቻችሁንም ውደዱ። ሁላችንም ወንዶች በሙሉ ማለት አለብን ማለት ነው ሚስቶቻችንን መውደድ አለብን፣ ወንዶች በሙሉ ማለት ነው። እሺ የአባቶች ትምህርት እዚህ ጋር ምንድነው ስንል በቤተ ክርስቲያናችን የተወደደው ቅዱስ ዮሐንስ አፈወርቅ ባሎች በሰጠው ምክር፣ ስለ ባሎች በሰጠው ምክር ማለት ነው ሚስቶችህ ልትታዘዝና ልታከብር እንደሚገባ ሁሉ አንተም እርሷን መጠበቅና መንከባከብ ግዴታ አለብህ። አንተ እንድትታዘዝ ትፈልጋለህ፣ ከዛስ አንተ ደግሞ መታዘዝ አለብህ። አንተ ደግሞ ከእርሷን አንተ እንደምትፈልገው ሁሉ አንተ ለእርሷ መሆን አለብህ እያለ ነው። ከዛስ በኋላ ይሄን ካለ በኋላ ክርስቶስ ለቤተ ክርስቲያን እንዳደረገው ሁሉ አንተም ስለ እርሷ መከራ ለመቀበል መስዋዕት ለመሆን ዝግጁ መሆን አለብህ በማለት የፍቅር ጥቅል ያስረዳልና ፍቅር የሚባለውን ጠቅልል አድርጎ ሲያስረዳው እንደዚህ ነው። ለቤተ ክርስቲያን ክርስቶስ እንደሞተላት አንተም አሳልፈ እስከ መስጠት ትደርሳለህ። አንተ ስታዝ ብቻ እሷ እንድትታዘዝ፣ ከዛ በኋላ አንተ መታዘዝ ብቻ አይደለም፣ አንተ ስለሷ ነፍስን አሳልፈ ልሰጥ ትችላለህ ማለት ነው። አንተ ስለሷ ነፍስን አሳልፈ ልሰጥ ትችላለህ። ስለዚህ ዝግጁ መሆን አለብህ። ለዚህ ደግሞ ምን ያስፈልጋል? በራስ ዓላማ አለመደገፍ፣ በእግዚአብሔር ዓላማ ላይ መደገፍ፣ በእግዚአብሔር ፍቃድ ላይ፣ በእግዚአብሔር ጥያቄ ላይ፣ በእግዚአብሔር ምህረት ላይ መደገፍ።
እግዚአብሔር በቤታችን እንዲገባ መደገፍ ያስፈልጋል። ይሄ ሲሆን ነው ዓላማችን ግብ የሚመታው ማለት ነው። እንደ ቤተ ክርስቲያን ልንታይ የሚገባው ትዳራችን እንደ ቤተ ክርስቲያን ሊታይ የሚችለው። እሺ ይህን ያክል ሰፋ እያደረግነው ከሄድን በጣም ስለሚሰፋ ብዬ ነው። እሺ አራተኛው ደግሞ ቃል የቃል ኪዳኑ ጽናትና አንድነት ብለን ርዕስ ሰተን እንዩ። በቤተ ክርስቲያን ስርዓት የሚፈጸመው ጋብቻ የማይፈርስ የቅዱስ ቃሉ ኪዳን ትስስር ነውና ባል ሚስት ከአሁን በኋላ ሁለት ሳይሆን አንድ ናቸው። ባልና ሚስት ምንድናቸው ማለት ነው? ከተጋቡ በኋላ በቅዱስ ቁርባን፣ ይሄ ውጭ ያለው ትዳር አይደለም። ቤተክርስቲያን የፈረስና የአህያን ትዳር አታውቅም። የበቆሎና የፈረስን ትዳር አታውቅም። እና ቤተክርስቲያን ውስጥ የሚደረገው ጋብቻ ግን ምንድነው ማለት ነው? ሁለቱም ይጋባሉ፣ ባልና ሚስት ሁለቱም አንድ ስጋ ይሆናሉ። የሱ ስጋ ለሷ፣ የሷ ስጋ ለሱ ነው ማለት ነው። በቤተክርስቲያናችን በትዳር ትምህርት ያለው ይሄ ነው። በጣም በጣም ሰፊ ትምህርት ማለት ነው። ከሰፊ ትምህርቱ ይችም እሺ። ስለዚህ ምን አለ ማለት ነው? በቤተክርስቲያናችን ውስጥ የሚደረገው ጋብቻ ምን የማይል ነው? የማይፈርስ ነው። ቅድም ምን አለን? ክርስቶስ ለቤተክርስቲያን ነፍሱን አሳልፎ እስከ መስጠት ድረስ ደርሷል። አንተም ለቤተክርስቲያን ነፍስን እስከ መስጠት አሳልፈ እስከ መስጠት ትደርሳለህ። ነፍስን አሳልፈ እስከ መስጠት ምን ትላለህ? ትደርሳለህ። ይሄ ምንን ያሳያል ስትል ክርስቶስ ቤተክርስቲያን እንደወደዳት ከዛስ ክርስቶስና ቤተክርስቲያን እንደማይለያዩት አንተምና ሚስት አትለያዩም ማለት ነው። መለያየት የለባችሁም ብላ ነው ቤተክርስቲያን የምታስተምረው። አንድ ስጋ ሆናችሁ ምን ይላል ቅዱስ ቃሉ? ምን ይላል መሰላችሁ? ማቴዎስ 19 ከ5 እስከ 6 ምን ይላል መሰላችሁ? ቅዱስ ቃሉ እንዲህ ይላል፣ ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራሉ፣ ሁለቱም አንድ ስጋ ይሆናሉ። እግዚአብሔርም ያመጣውን እንዲህ ሰው አይለያየውም። እግዚአብሔር ያጣመረውን ሰው እንዲሁ አይለያየውም ይላል። እና ሰው ሊለየን አይችልም። ይሄ የቤተ ክርስቲያን መሰረቷ ነው። አባትና እናትን ትተዋለህ፣ አባትና እናቷን ትተዋለች። ከዛስ በኋላ ከሚስትም ጋር ትተባበራለህ። ከዛስ ሁለቱም አንድ ስጋ ይሆናሉ። ይሄ የቤተ ክርስቲያናችን ትምህርት ነው። ኢየሱስ ክርስቶስ ያስተማረው ትምህርት ነው። ስለዚህ አንድ ስጋ ለመሆን ምን ማለት ያስፈልጋል? ቅድም መጾም፣ መጸለይ፣ የእግዚአብሔርን ፍቃድ ማስቀደም፣ የራስን ፍቃድ የራስን አስተሳሰብ ወደ ኋላ ማድረግ፣ በቃ የእግዚአብሔርን ፍቃድ ከፊታችን ማስቀደም፣ የእግዚአብሔርን በረከት የእግዚአብሔርን ፍቅር ወደፊት ማስቀደም ያስፈልጋል። ወደፊት ማስቀደም ያስፈልጋል። እና አባቶች ደግሞ የአባቶች ትምህርት ምን ይላል ብለን ስናይ ደግሞ አባቶች ወይም በዚህ በትዳር ላይ በዚህ ላይ ምን ብለው አስተማሩ ስንል የኒሳው እረኛ ቅዱስ ጎርጎሪዮስ ስለ ትዳር አንድነት ሲናገር እንዲህ ብሏል። ጋብቻ ሁለት የተለያዩ ህይወቶች በአንድ ቀንበር ስር አጣምሮ እንደ ማድረግ ወይ ምስጢር ነው። የሚያደርግም እንደው ምስጢር ነው። ምን አልን? ጋብቻ ሁለት የተለያዩ በአንድ ቀንበር ህይወቶችን፣ ወንዱም የተለየ ህይወት አለው፣ ሴቷም የተለየች ህይወት አላት። ስለዚህ እነዚህ የተለያዩ ህይወቶችን ምን ማድረግ ማለት ነው? በአንድ ቀንበር ስር አጣምሮ አንድ የሚያደርግ ምንድነው? ምስጢር ነው። ምን? ትዳር። ቅዱስ ጎርጎሪዮስ እንደዚህ ነው ያስተማረው። ከዛስ በኋላ ምን አለ? አንድ የሚያደርግ ምስጢር ነው ካለ በኋላ በዚህ አንድነት ውስጥ ደስታ ሆነ ሐዘን፣ ትርፍም ሆነ ኪሳራ በጋራ የሚቀስምበት የመንፈሳዊ ትስስር ይፈጥራል። አሰማችሁኝ? በዚህ አንድነት ውስጥ ደስታም ሆነ ሐዘን፣ ትርፍም ሆነ ኪሳራ በጋራ የሚቀመስበት የመንፈስ ትስስር ይፈጥራል። በቃ አንቺ ልታዝኒ ትችላለሽ፣ አንተ ልታዘን ትችላለህ። ሐዘን ሊገጥምሽ ይችላል። በዚህ ሁሉ እሱ ያንቺ ሐዘን ይቀምሳል፣ እሱም አንቺም የሱን ሐዘን ትቀምሻለሽ። በቃ እንደዚህ የተሳሰረ ምንድነው ማለት ነው? መንፈሳዊ ትስስር ነው። ባይና አይታይም እኮ ባይና አታዩም። ሚስትና ስጋ ባልና ሚስት አንድ ስጋ ይሆናሉ፣ ባይና አይታይም። ይሄ መንፈሳዊ ትስስር ነው። መንፈሳዊ
መንፈሳዊ እንዲሆን ለማን አስቀድም? እግዚአብሔርን። እግዚአብሔር ልብህን ይመረምራል አልና እኔ ገጿን አያለሁኝ ከዛ ለወዳት እችላለሁ ከዛስ በኋላ እግዚአብሔር ግን ልቧን ያይልኛል። እንዲህ እንዲያደርግልኝ ምን ማድረግ አለብኝ? መጾም፣ መጸለይ። ልቧ ረጋ ያለ እግዚአብሔር የምትፈራ ሴት እንዲሰጠን ስለዚህ እንዲህ እንዲያደርግልን እግዚአብሔር ማለት አለብን ማለት ነው ማስቀደም። ቅዱስ ጎርጎርዮስ ምን አለ ማለት ነው? ይሄን በሐዘንም በትርፍም በደስታም በሐዘንም በሁሉም ነገር አንድ ላይ ናችሁ ማለት አትለያዩ። እሷ ሲያማት አንተ ጥላት አትሄድም ማለት ነው። አንተ ሲያመህ እሷ ጥላት አትሄድም ማለት ነው። ስለዚህ የሷ ህመም ላንተ ያንተ ህመም ለሷ እየተባለ የሚኖርበት ምንድነው ማለት ነው? መንፈሳዊ ትስስር ነው ማለት ነው። በጣም በቃ እኔ እንጃ ደስ የሚል ትምህርት እኔ ለራሱ እየተማርኩበት ያለ ነገር ነው። እሺ እና ሌላኛው ደግሞ አምስተኛው ደግሞ ምንድን መሰላችሁ? ትዳርን ታናሽ ቤተክርስቲያን ማድረግ። በቃ ትዳርን ታናሽ ቤተክርስቲያን ማድረግ። ይሄ አሁን ወደ ውስጥ እየመጣ ነው ማለት ነው። በጣም የሚገርመው ትምህርት ላይ እየመጣ ነው። እሺ ክርስቲያናዊ ቤት የጸሎት የሰላምና የእግዚአብሔር ቃል የሚነገርበት ቅዱስ ስፍራ መሆን አለበት። ምን አለ? ክርስቲያናዊ ቤት ያንተ የክርስቲያኑ ቤት የጸሎት የሰላም የእግዚአብሔር ቃል የሚነገርበት ቅዱስ ስፍራ ምን መሆን አለበት? ስፍራ መሆን አለበት። እየሰማችሁ ነው? ይሄ ቤተክርስቲያን ትንሿን ቤተክርስቲያን ለማድረግ ማለት ነው። እሺ ይሄ ጥላቻ፣ ስድብ፣ ጠብ ምናምን ያለበት መሆን አይገባውም የክርስቲያን ቤት ማለት ነው። እንደዚህ አይነት ጸሎት፣ ሰላምና የእግዚአብሔር ቃል የሚነገርበት መሆን ያለበት የክርስቲያን ቤት ማለት ነው። ቤታችን ሁሉ እንደዚህ ሊሆን ይገባዋል። ይሄን ደግሞ የምናገኘው ምን ብለናል? የእግዚአብሔርን ፍቃድ ስናስቀድም፣ ፍቃዳችንን ወደ ኋላ የራሳችን አስተሳሰብ የራሳችንን ፍቃድ ወደ ኋላ ስንል እግዚአብሔርን ከፊት ስናስቀድመው ነው። እሺ ሌላኛው ደግሞ ባልና ሚስት እርስ በርስ በመጠቃቀምና በመከባበር መንፈሳዊ ህይወታቸውን ማደግ ይኖርባቸዋል። በመንፈሳዊ ህይወታቸው ማለት ይገባቸዋል ማለት ነው። ማደግ ይገባቸዋል። ስለዚህ ባልና ሚስት እርስ በርሳቸው አንድ ሰው ቤቱ ጸሎት የሚደረግ ከሆነ የእግዚአብሔር ቃል የሚነገር ከሆነ ጸሎት የሚደረግ ጾም የሚጾም ከሆነ እቤቱ ምን ይላል ማለት ነው? የእግዚአብሔር ፈቃድ ይኖራል። ከዛስ በመንፈሳዊ ህይወታቸው ደግሞ ያደጉ ይሆናሉ፣ ከኔ የተሻሉ ይሆናሉ ማለት ነው። ባልና ሚስቶች እኔ ካላገባሁት ባልና ሚስቶች የተሻሉ ይሆናሉ ማለት ነው። ከፍ ይላሉ ማለት ነው። ቤተክርስቲያንን እቤታቸው እየሰበኳት ነው ማለት ነው። ቤተክርስቲያንን ምን እያሏት ነው ማለት ነው? እቤታቸው እየሰበኳት ነው ማለት ነው። እና ቅዱስ ጎርጎርዮስ እንዲህ ብሎ አስተማረና እንዲህ ብሎ አስተምሮናል። እሺ ቅዱስ ቃሉ ምን ይላል? ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 2 እስከ 3 ምን ይላል መሰላችሁ? ቅዱስ ቃሉ እንዲህ ይላል፣ እርስ በርሳችሁ በትዕግስት በፍቅር በመጠቃቀም በሰላም ማሰሪያ የመንፈስ አንድነት ለመጠበቅ ትጉ። እርስ በርሳችን ማለት አለብን ማለት በትዕግስትና በፍቅር መጠባበቅ አለብን ባልና ሚስቶች። ከዛስ በኋላ በሰላም ማሰሪያ የመንፈስን አንድነት ለመጠቀም ትጉ። በሰላም ማሰሪያ የመንፈስን አንድነት መጠቀም በቃ መንፈስ ቅዱስ እቤታችን እንዲገባ ማድረግ ማለት ነው። መንፈስ ቅዱስ ሁሉን ነገር እንዲባርክልን፣ ጥላቻ ካለ ያንን ጥላቻ እንዲያስወግድልን፣ ጸብ ካለ ያንን ጸብ ከቤታችን እንዲያወጣልን መንፈስ ቅዱስ ምን ማለት አለብን ማለት ነው? ማስቀደም ከፊት ማስቀደም አለብን። አባቶች ምን ብለው አስተማሩ ስንል የቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ አባት ማለት ነው በድጋሚ ሲመክር እንዲህ ይላል፣ ቤትህን ታናሽ ቤተ ክርስቲያን አድርጋት። ምን አለ? ቤትህን ታናሽ ቤተ ክርስቲያን አድርጋት። ቤታችሁ ውስጥ ጸሎት፣ መዝሙርና ቅዱሳት መጻሕፍት ማንበብ ሲዘወተር ሰይጣን በዚያ ቤት ውስጥ ስፍራ ይወጣል፣ የእግዚአብሔር ሰላምና በረከት ግን ቤቱን ይሞላዋል ይላል። ስለዚህ ጸብ፣ ጥላቻ፣ መከፋፈል ሁሉ ነገር እንዲህ ከቤታችን እንዲወጣልን ይሄ የሰይጣን ስራ ነው ማለት ነው። ስለዚህ ይሄ ከቤታችን እንዲወጣልን ማለት አለብን ማለት ነው። መዝሙራትን መዘመር፣ መክፈት፣ ማዳመጥ
መጽሐፍ ቅዱሳትን ማንበብ፣ ጸሎት መጸለይ፣ ይሄ ሁላ ስናደርግ ምን እንላለን ማለት ነው? ሰይጣን ከቤታችን ይወጣል። የእግዚአብሔር ሰላምና በረከት ግን ቤታችን ውስጥ ይሞላል። እና በጣም በቃ ቅዱስ ዮሐንስ አፈወርቅ እውነትም ቅዱስ ዮሐንስ አፈወርቅ ተብሏል። እሺ ስድስተኛው የንስሐ አባትና የቤተ ክርስቲያን ምክር አስፈላጊነት። የንስሐ አባትና የቤተ ክርስቲያን ምክር አስፈላጊነት አስባችሁታል? የንስሐ አባት እዚህ ውስጥ ያስፈልጋል ማለት ነው። የቤተ ክርስቲያን ምክር አስፈላጊ ነው። እሺ በክርስትና ሕይወት ውስጥ ያለ ንስሐ አባት መሪነትና ያለ ቤተ ክርስቲያን ቡራኬ የሚደረግ ጉዞ የተሟላ አይሆንም። ምን አልን? አንዴ ልድገመው። በክርስትና ሕይወት ውስጥ ያለ ንስሐ አባት መሪነትና ያለ ቤተ ክርስቲያን ቡራኬ የሚደረግ ጉዞ የተሟላ ምን አይሆንም ማለት ነው። እሺ የጋብቻ ጥያቄ ከመቅረቡ ጀምሮ እስከ ተክሊል ዕለት ድረስ ያለው ሂደት ሚስጥረ ንስሐ የታጠበና መንፈሳዊ አባቶችን ምክር የተቃኘ መሆን አለበት። ይህም በትዳር ውስጥ ለሚመጣው ማዕበል ጽኑ መለኪያ ይሆናል። ማዕበል ሊመጣ ይችላል። ጥላቻ የሚያመጣ ነገር ሊኖር ይችላል። በትዳር ውስጥ ሊመጣ ይችላል። ለዛ ውስጥ ምንድነው መለኪያ ነው። ይሄ መለኪያ ነው። ስለዚህ እንደዚህ ማድረግ ይገባናል ማለት ነው። ቅዱስ ቃሉ ምን ይላል መሰላችሁ? ምሳሌ 11:14 ላይ መጽሐፈ ምሳሌ ምዕራፍ 11 ቁጥር 14 ላይ ማለት ነው። ቅዱስ ቃሉ እንዲህ ይላል፣ ምክር ለሌለችበት ዘንድ ሕዝብ ይወድቃል። ምክር የሌለችበት ሕዝብ ምን ይላል ማለት ነው? ከሌለችበት ዘንድ ሕዝብ ይወድቃል። በመካሪዎች ብዛት ግን ደህንነት ይሆናል። መካሪዎች ያስፈልጋሉ በትዳር ውስጥ። በቃ እኛ ያላየነውን ሊያዩ ይችላሉ። አንዳንድ ጊዜ ሰው ማስገባት አይደለም በትዳር ውስጥ ንስሐ አባትን፣ ቤተ ክርስቲያንን፣ እግዚአብሔርን ማስገባት ነው። ሰው ብታስገባው በአንድ ጎን ይሆንና ሊያጣላህ ይችላል። በአንድ ጎን ሆኖ ምን ሊል ይችላል? ሊያጣላህ ይችላል። እግዚአብሔርን ስታስገባ ግን ሰላም ነው የሚሰጥህ፣ በረከት ነው የሚሰጥህ። ሰላምን በረከት ነው የሚሰጥህ። ክርስትና አባትን ስታስገባ ችግርህን ይረዳል። ከዛ ለችግር መፍትሄ ነው እንጂ የሚሰጠው በመሃል ገብቶ ሊያጣላ አይችልም። ስለዚህ እንደዚህ ማድረግ ይገባናል። መካሪዎችን በመሃላችን ማስገባት፣ ቤተ ክርስቲያንን፣ ክርስትና አባቶቻችንን፣ ጸሎትን፣ መዝሙራትን በመሃላችን ማስገባት፣ በትዳራችን ውስጥ ማስገባት አለበት። አባቶች በዚህ ምን ይላሉ ስንል ቅዱስ እንጦንስ ታላቁ እንጦንዮስ ስለ መመከር ሲያስተምር መንገዱን የሚያውቁ አባቶች ምክር ሳይጠቀም በራሱ ማስተዋል ብቻ የሚጓዝ ሰው ፈጣን ውድቀት ይገጥመዋል። አስባችሁታል? አባቶች በብዙ ሰዎች ሊማሩ ይችላሉ። ያንን ምክር ስታገኝ ታልፋለህ የተጋረጠብህን ፈተና። ያንን ግን ተወህ፣ ያንን ግን አልፈልግም ብለህ በራስ አስተሳሰብ ብቻ የምትፈጥን ከሆነ አወዳደቅ ክፉ ይሆናል ማለት ነው። ትዳርህ ሊበተን ይችላል ማለት ነው። ስለዚህ የአባቶችን ምን ማለት አለብህ ማለት ነው? ምክር መቀበል አለብህ። በትዳር ህይወት ውስጥ የአባቶች ጸሎትና ምክር የቤቱ መሰረት የሚያጸና ሰማያዊ ጥበቃ ነው። አባቶች መጽሐፍ አንብበው ሊሆን ይችላል። አባቶች ከቀደሙ አባቶች ተምረው ሊሆን ይችላል ይህን ምክር የሚመክሩ። ስለዚህ ልሰማቸው ይገባል ማለት ነው። አንድነትን፣ ፍቅርን ነው የሚሰብኩልህ፣ ጥላቻን አይደለም። ስለዚህ ልትሰማቸው፣ በመሃል ልታስገባቸው ይገባል። ስለዚህ ቅዱስ እንጦንስ ምን አለ? በመንገድ ከሚያውቁና አባቶችን ምክር ሳይጠይቁ በራስ ዓላማ ማስተዋል ብቻ የሚጓዝ ሰው ፈጣን ውድቀት ይገጥመዋል። በትዳር ህይወትም ውስጥ የአባቶችን ጸሎትና ምክር የቤቱ መሰረት የሚያጸና ሰማያዊ ጥበቃ ነው ብሎ ያስረዳልና እግዚአብሔር ይስጥልን። እንደዚህ አባቶች እግዚአብሔር ይመስገን እንደዚህ አይነት አባቶች ስላለን። እኔ ሁልጊዜ ነው አባቶችን
እኔ እንጃ በቃ ውስጤ ደስ የሚለኝ የአባቶችን ትምህርት ሳገኝ ማለት ነው። በቃ አይደል እንዴት አድርገው መጽሐፍ ቅዱስ እንደተረዱት ከዛስ በኋላ ለኛ እንዲገባን አድርገው ተርጉመው የሰጡት በቃ ቅመምም አድርገው እንዴት ነው አንዳንድ ሼፎች እንዴት ነው ቅመምም አድርገው ሲያመጧት እንዴት ነው ምግብ የምጣፍጠው እንደዛ አድርገው በቃ ነው በቃ ቅመም አድርገው የሰጡት። እኔ እንጃ እግዚአብሔር ጭምር አድርጎ ይስጣቸው ማርያም። እሺ ሰባተኛ ደግሞ የወላጆች ምረቃና ክብር የወላጆች ምረቃና ክብር ያስፈልጋል። ይሄኛው ሰባተኛው ርዕስ ነው። እሺ በትዳር ውስጥ የእግዚአብሔር ፈቃድ እንደተጠበቀ ሆኖ የወላጆች ስምምነትና የእግዚአብሔር ፈቃድ ምን እንደሆነ እንደተጠበቀ ሆኖ በትዳር መባረክና ዘላቂ ሰላም ትልቅ አስተዋጽኦ አለው። እሺ ወላጆች ማክበርና በምረቃቸው መሸኘት ሰማያዊ በረከት በምድር ላይ ያመጣል። ስለዚህ ይሄ የቤተሰቦቻችንን እንትን መናቅ የለብንም። የቤተሰቦቻችን ምክር መናቅ የለብንም። ምንም ይሆን ብቻ ከሆነ የሚለያይ ብቻ ከሆነ መተው አለብን። ግን ምክር አንድነትን የሚያመጣ ፍቅርን የሚያመጣ ከሆነ ችግር የለውም። ሰማያዊን ምን አለ? ሰማያዊን በረከትን በምድር ላይ ያመጣል። ሰማያዊ በረከትን በምድር ላይ ሊያመጣ ይችላል። ምኑ? በቤተሰቦቻችን መባረክ። ቃሉ ምን ይላል? ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 2 እስከ 3 ቅዱስ ቃሉ እንዲህ ይላል፣ መልካም እንዲሆንልህ እድሜህንም በምድር ላይ እንዲበዛ አባትህንና እናትን አክብር። ይሄ በቃ አባቶችና እናቶችን መተው የለብህም ማለት ነው። ማክበር አለብህ። ክብር መስጠት አለብህ። በትዳር ውስጥ ምረቃ እንዲሰጡ ማድረግ አለብህ፣ መፈለግ አለብህ ማለት ነው። አባቶች ምን ይላሉ በዚህ ትምህርት ላይ? ቅዱስ አምብሮስ ስለ አባቶች ምረቃ ሲያስተምር የወላጆች ምረቃ ለልጆች ቤት ጽኑ ያጸናል፣ የልጆችን ቤት ያጸናል፣ የእነርሱም መርገም ግን መሰረቱን ያፈርሳል። ስለዚህ በትዳር ህይወታችሁ በትዳርም በረከትን ለመሰብሰብ የወላጆቻችሁ ልብ ደስ አሰኙ፣ ምረቃቸውንም እንደ ትልቅ ሀብት አጥብቃችሁ ያዙ ይላልና ቅዱስ አምብሮስ ስለ ወላጆች ምክር እንዲህ ብሎ አስተምሯልና በጣም በቃል አይደል ምንም ልለው አልችልም። እዚህ ጋር ምንም የሚጨምር ነገር የለውም። ምን አለ? ስለዚህ የወላጆቻችሁ ምረቃ ለልጆች ቤት ያጸናልና የእነርሱንም መርገም ግን መሰረቱን ያፈርሳል። ስለዚህ አባቶችና እናቶችን አትተው፣ የእነሱን ምርቃን አትተው፣ አትናቅ። ምን አለ? ስለዚህም በትዳር ህይወታችሁ በረከትን ለመሰብሰብ የወላጆቻችሁን ልብ ደስ አሰኙ፣ የመረቃቸውንም እንደ ትልቅ ሀብት አጥብቃችሁ ያዙ። እና በቃ እዚህ ጋር ምንም የሚጨመር የለም። እንደዚህ አድርጋችሁ ያዙ ለማለት ነው። ስምንተኛው ደግሞ በትዳር ውስጥ ያለ ንጽህና እና ያለ ንጽህናና ታማኝነት፣ በትዳር ውስጥ ያለ ንጽህናና ታማኝነት እስኪ እንያቸው። ርዕሱ ይሄ ነው። እሺ በትዳር ውስጥ ወይም ከትዳር በፊት ሆነ ከትዳር ውስጥ ንጽህናና ታማኝነት መጠበቅ የክርስትና ህይወት ማዕዘን ነው። ምን አልን? ከትዳር በፊትና ከትዳርም ሆነ በኋላ ንጽህናና ታማኝነትን መጠበቅ የክርስትና ህይወት ምንድነው ማለት ነው? ማዕዘን ነው። ከዛስ በባልና በሚስት መካከል የሚኖረው ፍጹም ታማኝነት የእግዚአብሔር መገኘት በቤት ውስጥ ያረጋግጣል። ባልና ሚስት በጣም የተማመኑ፣ በጣም ፍቅር ያላቸው፣ በጣም እሷም እሱን የምታምነው እሱም ደግሞ እሷን የሚያምናት ታማኝነት ውስጣቸው ንጽህና ካላቸው እግዚአብሔር ውስጣቸው መኖሩን ይታወቃል ማለት ነው። እግዚአብሔር በቤታቸው አለ ብለን መናገር እንችላለን። እሺ የመጽሐፍ ቅዱስ ጥቅስ ደግሞ ምን ይላል መሰላችሁ? ዕብራውያን ሰዎች ምዕራፍ 13 ቁጥር 4 ላይ ምን ይላል መሰላችሁ? ቅዱስ ቃሉ እንዲህ ይላል፣ መጋባት በሁሉ ዘንድ ክብር ይሁን፣ ታማኝነትም ንጹህ ይሁን፣ ሴሰኞችንና አመንዝሮችን ግን እግዚአብሔር ምን ይላል?
ይፈርድባቸዋል። ስለዚህ እንደዛ መሆን የለብንም ማለት ነው። መጋባትና በሁሉ ዘንድ ክብር ሊሆን ይገባል መጋባት ማለት ነው። ግን ታማኝነት የሌለው ሴሰኛነት አመንዝሮች ግን እግዚአብሔር ምን ይላቸዋል ማለት ነው? ይፈርድባቸዋል። እዚህ ጋር አባቶች ምን አስተምረዋል ስንል አባቶች እንግዲህ ቅዱስ ዮሐንስ አፈወርቅ በሌላኛው ታማኝ ስለመሆን ሲመክር በሌላ ቦታ ማለት ነው ምን ይላል መሰላችሁ? ለሚስትህ እንዲህ በላት፣ እኔ አንቺን ማፈቅ የጀመርኩት ለጊዜያዊ ውበትሽ ሳይሆን ለእግዚአብሔር ስለምትገዢ ውብ ነፍስሽ ነው። ስለምትገዛ ወይም ስለምትገዢው ውብ ነፍስሽ ነው። የእኔ አካል የአንቺ ነው፣ የአንቺም አካል የእኔ ነው። ከእግዚአብሔር ቀጥሎ በአጽናፈ ዓለም ውስጥ ካንቺ የሚበልጥብኝ ምንም ነገር የለም እያልክ ታማኝነትን በተግባር አሳይ ይላል እና ቅዱስ ዮሐንስ አፈወርቅ ምን ያክል ትዳር ውስጥ ጥልቅ ብሎ ገብቶ ከዛ እንዴት አይነት ፍቅር የሆነ ትምህርት እያስተማረ እንደሆነ ማየት ትችላላችሁ። አንድ ጊዜ ልድገምላችሁ። ቅዱስ ዮሐንስ አፈወርቅ በሌላ ቦታ ታማኝ ስለመሆን ሲመክር ለሚስትህ እንዲህ በላት፣ እኔ አንቺን ማፍቀር የጀመርኩት ለጊዜ ውበትሽ ሳይሆን ለእግዚአብሔር ለምትገዡ ውብ ነፍስሽ ነው። የኔ አካል የአንቺ አካል ነው፣ የአንቺም አካል የእኔ ነው። ከእግዚአብሔር ቀጥሎ በአጽናፈ ዓለም ውስጥ ካንቺ የሚበልጥብኝ ምንም ነገር የለም እያልክ ታማኝነትን ምን በላት? በተግባር አሳያት። በተግባር ምን በላት? አሳያት። ተግባር ያስፈልገዋል ማለት ነው። ዝም ብለህ በቃል ብቻ አይደለም፣ በተግባር አሳያት እና እዚህ ጋር ምንም የሚጨመር የለም። በቃ ቅዱስ ዮሐንስ አፈወርቅ ብሎታል። በቃ በትዳር ውስጥ እንደዚህ መሆን አለብን። ሴሰኛ መሆን የለብንም ማለት ነው። እንደዛ እንዳንሆን እግዚአብሔር ይርዳን። ሌላው ደግሞ 9ኛው ደግሞ የትህትና እና የቅሬታ ልብ። የትህትና እና የቅሬታ ልብ። ትዳር የሁለት ፍጻሜ ሰዎች ፍጹማን ሰዎች ምንድነው ስብስብ ሳይሆን ትዳር ማለት አንድ ያስተውሉት። ትዳር የሁለት ፍጹማን ሰዎች ስብስብ ሳይሆን የሁለት ዕለት ተዕለት የንስሐ የሚኖሩ የክርስቲያኖች አንድነት ነው። ዕለት ተዕለት በንስሐ በጾም በጸሎት የሚኖሩ ምንድነው አንድነት ነው እንጂ ይሄ ቅዱሳን ፍጹማን የሆኑ ሰዎች አንድነት አይደለም፣ ስብስብ አይደለም። ስለዚህ አለመግባባቶች በሚፈጠሩበት ጊዜ አንዱ ለሌላው ዝቅ በማለት ይቅርታ ማድረግ የሰላም ቁልፍ ነው። እኔ በጣም ልናደድ እችላለሁ። እኔ ስናደድ እሷ ዝቅ ብላ ይቅርታ ማለት፣ እሷ በጣም ልትናደድ ትችላለች። እሷ በጣም ስትናደድ እኔ ደግሞ ዝቅ ብዬ እኔም አብሬ መደንፋት የለብኝ። እኔም አብሬ ምን ብዬ ዝቅ ብዬ ምን ማለት አለብኝ ማለት ነው? የእሷን ንዴቷን የእሷን ብስጭቷን ምን ማለት አለብኝ ማለት ነው? ይቅርታ ማለት በቃ ይቅርታ። ስለዚህ ይሄ ምንድነው ቁልፍ ነው ለትዳር ውስጥ። ትህትናና ይቅርታ በትዳር ውስጥ ያስፈልጋል እያለ ነው። እሺ ቅዱስ ቃሉ ምን ይላል? ኤፌሶን ሰዎች ምዕራፍ 4 ቁጥር 32 ላይ ቅዱስ ቃሉ እንዲህ ይላል፣ እርስ በርሳችሁ ችግሮችንና ሩህሩሆችን ሁኑ። እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ክርስቶስ እኛ ምን አድርገንለት ነው ይቅር ያለን? አስባችኋል? ምንም ሳናደርግለት እኮ ነው በቸር እንዲሁ ይላል እና እንዲሁ ይቅር እንዳለን እኛም ሰው የበደለን ሰው በተለይ በትዳር ውስጥ በድላል ነዋ ወይንም ተበድዬ ነዋ ይቅር በቃ ምን ችግር አለው? ምን ይጎልብኛል? እንኳን እኔ ኢየሱስ ክርስቶስ እንደዛ ኃጢአተኛ የሆንኩትን እኔን ለራሱ ለማዳን ሰው ሆኖ የለ እንዴ? ስለዚህ ይቅር ማለት ይገባል ማለት ነው። ይቅርታ በጣም ትልቅ ነገር ቁልፍ ነው ማለት ነው። አባቶች ምን ብለው አስተምረዋል ስንል ቅዱስ ኤፍሬም ሶሪያዊ በትዳር ውስጥ ስላለው ትህትና ሲናገር ምን ብሏል? በትዳር ውስጥ ኩራትና እልህ የሰይጣን ምንድነው መግቢያ መንገዶች ናቸው። ኩራት አያስፈልግም ትዳር ላይ ወንድሜ፣ እልህም አያስፈልግም ወንድሜ። ስለዚህ
ይሄ ምንድነው አለ? የሰይጣን ቁልፍ ነው፣ መግቢያ ቁልፍ እየሰጠው ነው ለሰይጣን መንገድ እየሰጠው ነው። አንዱ ሲቆጣ ሌላው በትሁት ዝቅ ካለ ቁጣው እንደ በረዶ ይቀልጣል። ይቅርታ የምትለው አንዲት አጭር ቃል ታላቅ የቤተሰብ ምድራት ማዕበልን የማረጋጋት መለኮታዊ ኃይል አላት። ይቅርታ የምትለው ቃል ማለት ነው። ስለዚህ መደንፋት፣ ትዕቢት፣ ኩራት ምናምን ትዳር ላይ አያስፈልግም ማለት ነው። ትዳር ላይ ምን አይልም ማለት ነው? አያስፈልግም። ስለዚህ ይሄንን ትዕቢታችንን ኩራታችንን ማለት አለብን መተው። ምን ችግር አለው? ምን ይቀርባል? ምን ይቀርብሻል? ምን ችግር አለው ብትተዩ ማለት ነው። እና እንደዛ ብሎ ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ ኤፍሬም ሶሪያዊ በትዳር ውስጥ ይናገራልና አንድ ጊዜ ልድገምላችሁ ግን በጣም የሚገርም ቃል ስለሆነ ማለት ነው። ቅዱስ ኤፍሬም ሶሪያዊ በትዳር ውስጥ ምን ይላል መሰላችሁ? በትዳር ውስጥ ኩራትና እልህ የሰይጣን መግቢያ መንገዶች ናቸው። አንዱ ሲቆጣ ሌላው በትሁት ዝቅ ካለ ቁጣው እንደ በረዶ ይቀልጣል። ይቅርታ የምትለው አንዲት አጭር ቃል ታላቅ የቤተሰብ ማዕበልን የማረጋጋት መለኮታዊ ኃይል አላት በማለት ያስተምራል። እና አባቶቻችን ያኑርልን። እንደዚህ አባቶች ይስጠን። አባቶች ለካ ሲባል እንደዚህ ናቸው ለካ። እኔ እንጃ እኔ በዘመን ያሉት አባቶች እንደዚህ አላየኋቸው ይሆን? እኔ እንጃ። እሺ አስረኛና የመጨረሻው ምን ይላል መሰላችሁ? በችግርና በደስታ አብሮ የመጽናት ኪዳን። በችግር በደስታ በተስፋ አብሮ የመጽናት ኪዳን። እሺ የክርስትና ጋብቻ ለዘላለም የታሰረ በመሆኑ በጤናም ሆነ በበሽታ በሀብትም ሆነ በችግር አብሮ የመጽናት ምንድነው? ጽኑ ኪዳን ነው። ይህ ጽናት ፍቅርን ምን ይላል ማለት ነው? ያጠነክራል፣ እምነትን ያሳድጋል። ስለዚህ በችግር ጊዜ ምን ማለት አለብን ማለት ነው? አብሮ መጽናት። በፍቅርም ሆነ በችግርም ጊዜ በሀዘንም ጊዜ በሁሉም አብሮ ማለት ነው መጽናት ያስፈልጋል። ቅዱስ ቃሉ ምን ይላል? አንደኛ ቆሮንቶስ ምዕራፍ 13 ቁጥር 7 እስከ 8 ቅዱስ ቃሉ እንዲህ ይላል። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ዘወትር አይወድቅም። ፍቅር ምን አይልም? ዘወትር አይወድቅም። ለዘወትር አይወድቅም። አንዴ ልድገምላችሁ። ሁሉን ይታገሳል፣ ሁሉን ያምናል፣ ከዛስ በኋላ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። በቃ እንደዚህ ከሆነ ማለት ነው። አባቶች ደግሞ በዚህ ላይ ደግሞ ምን ይላሉ መሰላችሁ? ቅዱስ ባስልዮስ ዘቂሳርያ ስለ ትዳር ሲያስተምር በትዳር ቀንበር ውስጥ የገባችሁ ዕለት ማለት ነው ህይወታችሁ በአንድ መርከብ ላይ አኖራችኋል። ማዕበሉ ኢማጂን እንግዲህ ማዕበሉና ነፋስ በሚመጣበት ጊዜ መርከቧ ጥሎ መሸሽ አይቻልም። ይልቁንም እጅ ለእጅ ተያይዞ ወደ ወደቡ ለመድረስ በጋራ መጋደል ይገባል። በጋራ መጽናትና ምን ማለት ያስፈልጋል? መጋደል ያስፈልጋል። ስለዚህ ቅዱስ ባስልዮስ ዘቂሳርያ እንደዚህ ብሎ አስተምሯል። አንዴ ልድገምላችሁ። በትዳር ቀንበር ውስጥ የገባችሁ ዕለት በህይወታችሁ አንድ መርከብ ላይ አኑራችኋል። ህይወታችሁን አንድ መርከብ ላይ አኑራችኋል። ማዕበሉና ነፋስ በመጣ ጊዜ መርከቧን ጥሎ መሸሽ አይቻልም። ይልቁንም እጅ ለእጅ ተያይዞ ወደ ወደቡ በመድረስ በጋራ መጽናት መጋደል ይገባል። ስለዚህ ስለ ቃሉ የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ በተማርነው ቃል 30፣ 60፣ 100 ያማረ ፍሬ እንድናፈራ የልዑል እግዚአብሔር ፈቃድ ይሁንልን እና በሰማችሁት ቃል ደግሞ ከመጥፋት ከቤተ ክርስቲያን ከመራቅ ይሰውራችሁ ይጠብቀን እና የተማራችሁትን ቃል ደግሞ ለመተግበር ሞክሩ። ወደፊትም ላላገባችሁት ለወደፊት ላገባችሁት ደግሞ
በትዳራችሁ ውስጥ ይሄን ነገር ለመተግበር ሞክሩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆያል።